ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። የተወደዳችሁና የተከበራችሁ የአህመዲን ፈርኒቸር ዩቲዩብ ቻናል ቤተሰቦችና ተከታዮቼ እንደምንከረማችሁ በአዳዲስ እቃዎች ብቅ ብያለሁ ማለት ነው። ጀርባዬ የምትመለከቱትን የሶስት ልጆች እቃ እንግዲህ ይሄው ሙሉ እቃዎችን አሳያችኋለሁ ማለት ነው። በዚህ በኩል አልጋዎች አሉ። ከዚህ በኩልም እንደዚሁ ኮስሞቲክስ እንደዚሁም መቆነጃጃ፣ በዚህ በኩልም ቁም ሳጥን እና እንደዚሁም ደግሞ በዚህ በኩልም ደግሞ ይሄው ክሬም ከለር ወይም ሽሮ ከለር አልጋ እና ሙሉ እቃዎች አሉ ማለት ነው። እነዚህን እቃ እንግዲህ የምናደርሰው ማለት ነው ወደ ዶዶላ የሚባል ቦታ ነው ማለት ነው። ይሄ የምናደርሰው ወደ ኦሮሚያ ነው ማለት ነው። እንግዲህ ከዚህ ከከሚሴ ተነስተን ሻሸመኔን አልፈን እንግዲህ ወደ ዶዶላ ነው ማለት ነው ይሄን የምናደርሰው ይሄንን ሙሉ እቃ ማለት ነው። ይሄው በምትመለከቱበት ሰዓት ቪዲዮዎችን ላይክ ሼር በማድረግ ስራዎችን ተደራሽ አድርጉልኝ እላለሁ ማለት ነው። ሰሞኑን የምለቃቸው ቪዲዮዎች ቫይራል እየወጡልኝ አይደለም። ስለዚህ ላይክ ሼር በማድረግ ስራዎችን ተደራሽ አድርጉልኝ። ኮስሞቲክስ ልጀምርላችሁ። ይሄ የምትመለከቱት ኮስሞቲክስ ጥራት ያለው ኮስሞቲክስ ነው ማለት ነው። ከዚህ በፊት ለቅቄው በጣም ብዙ ሰው ወዶት እየታዘዘ ነው ማለት ነው። እንግዲህ ከዳር እስከ ዳር ይሄ እንግዲህ ይሄው ማየት ትችላላችሁ። ከዳር እስከ ዳር ያለውን ስፋቱን ማየት ትችላላችሁ ማለት ነው። ይሄ ኮስሞቲክስ የራሱ ኩርሲ ወንበር አለው ማለት ነው። የራሱ ኩርሲ ወንበር አለው፣ መሳቢያና በር አለው ማለት ነው። ይሄ ውስጡ የምትመለከቱት የራሷ የኩርሲዋ ማስቀመጫ ነው ማለት ነው። እዚህ ውስጥ ከላይ እንግዲህ ይሄው እዚህ ጋር ቁጭ ብለው መቆነጃጀት ይችላሉ ማለት ነው። ልከኛ የሆነ ነው ማለት ነው። እንግዲህ በዳርና በዳርም እንደዚሁ በኩል ኮስሞ ማስቀመጫዎች አሉት። ይሄ የምትመለከቱት ኮስሞ ማስቀመጫዎች አሉት ማለት ነው። ይሄው መሳቢያውንም ማየት ትችላላችሁ። በሩንም ማየት ትችላላችሁ። የጸዳ ስራ ነው። በሩንም መሳቢያውንም ማየት ትችላላችሁ። የጸዳ ስራ ነው። እንግዲህ ይሄው ቆነጃጃል ማለት ነው። ይሄ ኮስሞቲክስ የዚህ ኮስሞቲክስ ዋጋ ማለት ነው 18000 ብር ነው። 18000 ብር ነው። ቀጣይም እንደዚሁ የዚህ አይነት ኮስሞቲክስ አለ። እንግዲህ እቃዎቹ በርከት ስላሉ ቶሎ ለማሳየት እሞክራለሁ ማለት ነው። አሁን ለመጫን በዝግጅት ላይ ነን። ይሄም ኮስሞቲክስ እንዳሳየኋችሁ ይሄም ተመሳሳይ ነው ማለት ነው። ይሄው አንድ መሳቢያ አንድ በር አለው ማለት ነው። በዚህ በኩልም መሳቢያን በርም አለው። በዚህ በኩል መሳቢያን በርም አለው ማለት ነው። ውስጡንም ይሄው ማየት ትችላላችሁ። የመልክ መስተዋትም አለው እዚህ ጋር እንግዲህ ለመቆነጃጀት በጣም ቆንጆ ነው ማለት ነው። ይሄ በጣም አሪፍ የሆነ ስራ ነው። እንግዲህ ስራዎችን በየጊዜ እየተከታተላችሁኝና እንግዲህ እየተመለከታችሁኝ ነው ማለት ነው። ይሄ የምቀባው ቀለምም እንግዲህ ያው ብዙውን ጊዜ እንድመሰገንም የሚያደርገኝ ማለት ነው። ይሄ የመኪና ቀለም ነው የምቀባው። ይሄን እቃ ብዙውን ጊዜ የማደርስላቸው ሰዎች ሁልጊዜ እየደወሉ ያመሰግኑኛል ማለት ነው። እየደወሉ ያመሰግኑኛል። እቃ ያስገባሁላቸው ሰዎች ያው ይሄን እቃ ሲያዩት ሁልጊዜ ማስታወሻ ነው። ስለዚህ ይሄ የቤት እቃ ስለሆነ ቀለሙ ላይ በጣም ፊኒሺንጉ ላይ ስራውም ላይ ፎከስ አድርጌ ነው እየሰራ ያለሁት፣ ትኩረት አድርጌ ነው ማለት ነው። ቀጣይ ደግሞ ይሄው ቁም ሳጥን አላቸው። ይሄን ቁም ሳጥን ማየትና መመልከት ትችላላችሁ። ባለ 4 ተከፋች ነው ማለት ነው። እንግዲህ ይሄው ባለ 4 ተከፋች፣ ቀላይም እንደዚሁ የኮምፎርት 4 በሮች አሉት። መሀከል ላይም እንደዚሁ መሳቢያ ያለው ማለት ነው። 2 መሳቢያዎች አሉት። ከታች 2 መሳቢያዎች አሉት። ከመጀመሪያው በር እንግዲህ ይሄው ከፍቼ ላሳያችሁ። ይሄው መጀመሪያው በር ይሄን ይመስላል ማለት ነው። መሀከለኛውም ይሄው እዚህ ጋር የመልክ መስተዋት አለው። እዚህ ጋር መልበሻ ማለት ነው። እዚህ ጋር ልብሳቸውን እዚህ ጋር መለባበስ ይችላሉ እየተመለከቱ ማለት ነው። እንደዚሁም ደግሞ ይሄው የልብስ ማንጠልጠያ አለው። ይሄ ውስጡን ማየት ትችላላችሁ። በጣም ሰፋ ያለ ነው ማለት ነው። እንግዲህ ይሄ በሯንም ይሄው እንደምትመለከቱት ፍላወር ቀለም ነው እየቀባ ነው። ፍላወር ቀለም ነው። ከታች እስከ ላይ ድረስ ማች እንዲያደርግ በአንድ አይነት ፍላወር ቀለም ቀብቻለሁ ማለት ነው። እነዚህን አበባዎች ማለት ነው። ቀጣይም ያለውን በር ይሄው ማየት ትችላላችሁ። ይሄንን በር ማየት ትችላላችሁ። ከታች ላይም ደግሞ እንደዚሁ እንግዲህ ይሄው 2 መሳቢያዎች አሉት። ይሄው ከታች ላይም
ሁለቱን መሳቢያ ይሄው ማየት ትችላላችሁ። ሁለቱን መሳቢያ ማየት ትችላላችሁ። ኮምፎርት ቦታውም እንደዚሁ በተመሳሳይ ጽድት ያሉ ስራዎች ናቸው። ይሄው ጽድት ያለ ስራ ነው። ይሄ እንደምትመለከቱት ከዳር እስከ ዳር በጣም ስፋት አለው። እንግዲህ ይሄው ዩቲዩብ ላይ በምንቀርጽበት ሰዓት እቃው ያነሰ ሊመስላችሁ ይችላል። ወደ ጎን ስለሆነ ቀረጻ የምንሰራው ሙሉን ካሜራ አያስገባልንም። ወደ ጎን ስለሆነ ዩቲዩብ ቀረጻ የምንሰራው ስለዚህ ይሄ በጣም ስፋት አለው። ከዳር እስከ ዳር ስፋት አለው። እንግዲህ ይሄ 4 ተከፋች የዚህ ዋጋ 40 ሺህ ብር ነው። እንደዚሁም ደግሞ ይሄው በተመሳሳይ የዚህ አይነት ቁም ሳጥን አለ ማለት ነው። እንግዲህ የሶስት እህቶቻችን እቃ ነው ብያችኋለሁ ማለት ነው። ይሄን እቃ በድጋሚ ነግራችኋለሁ። ወደ ዶዶላ ነው የምናደርሰው ማለት ነው። ኦሮሚያ ውስጥ ወደ ዶዶላ። ይሄን ቁም ሳጥን ልክ እንደዚሁ ተመሳሳይ ነው ማለት ነው። ይሄም እንደዚሁ 4 ተከፋች ባለ ኮምፎርት ነው። ከታች ላይም እንደዚሁ በተመሳሳይ 2 መሳቢያዎች አሉት። ልክ አሁን እንዳሳየኋችሁ ነው የዚህ እቃ ማለት ነው። ቀጣይ ደግሞ እነዚህን እቃዎች ደግሞ ላሳያችሁ። ይሄም እንደዚሁ በተመሳሳይ አንድ አይነት ዲዛይን ሆኖ ልክ እንደዛኛው አይነት ቀለም ግን ክሬም ከለር ወይም ደግሞ እንግዲህ ሽሮ ከለር ወይም ደግሞ ክሬም ከለር ቀባሊ ባለችኝ መሰረት እንግዲህ ዲዛይኑ ሁሉም አንድ አይነት ሆኖ ይሄንን ቀብቼላታለሁ ማች እንዲያደርግ ማለት ነው። ይሄ ጎኑንም ማየት ትችላላችሁ። ጎኑም ልክ እንደዚሁ ከዚህ በፊት በዚህ አይነት ቀለም የሰራሁትን ዲዛይን ባየችው መሰረት ይሄንን ቀብቼላታለሁ ማለት ነው። ስለዚህ ይሄም እንደዚሁ ባለ 4 በር ሆኖ ኮምፎርት አለው ከላይም በተመሳሳይ ማለት ማዕከል ላይም ይሄው እንደዚሁ ማየት ትችላላችሁ። ይሄው የመልክ መስተዋት አለው ማለት ነው። እዚህ ጋር መልበሻ እንደዚሁም ደግሞ የልብስ ማንጠልጠያ ያለው ሶስቱም ቁም ሳጥን ተመሳሳይ ነው ማለት ነው። ይሄም ኮስሞቲክስ መጀመሪያ ላይ አሳይቻችኋለሁ። ልክ እንደዛንኞቹ አይነት ተመሳሳይ ኮስሞቲክስ ነው ማለት ነው። ልክ እነዛ ሁለቱ ነጫጩ ባያችሁት መሰረት ይሄም ልክ በዛ አይነት ነው ይሄም የተሰራው ማለት ነው። እንደዛንኛው ነው ዋጋውም ማለት ነው። ተመሳሳይ ነው። ስራውም እንደዚሁ አንድ አይነት ነው። የቀለም ልዩነት ብቻ ነው ያለው። ይሄም እንደዚሁ የምንቀባው ይሄንንም የመኪና ቀለም ነው ይሄን እየቀባሁት ያለሁት። ቀጣይ ደግሞ ወደዚህ አልጋ ላሳያችሁ። ይሄ የምትመለከቱት አልጋ እንግዲህ ሜትር ከ50 አልጋ ነው። በጣም ቅልጥፍ ብሎ ፍላት አልጋ ነው ማለት ነው። እንግዲህ ይሄ አልጋ እንግዲህ የማይሰለች አልጋ ነው። ታች ላይም እንደዚሁ በተመሳሳይ ፍላወር አሉት። እነዚህ ግርጌውም ማየት ትችላላችሁ። ፍላወሮች አሉት። ራስጌውም እንደዚሁ ይሄ ለዚህ ሽሮ ከለር እንግዲህ ወይም ክሬም ከለር ማች ያደርግላታል ያልነው ነጭ ሌዘር ነው ማለት ነው። በጥቁርም ይስባል፣ ግን በዚህ በነጭ ሌዘር ማች ያደርጋል። ይሄ አልጋ በጣም ይስባል፣ ያምራል ብለን አስበን እንግዲህ ይህንን በዚሁ አይነት ሰርተንላታል ማለት ነው። 2 ኮሞዲኖዎች አሉት። የዚህ ዋጋ እንግዲህ 27000 ብር ነው። 27000 ብር ነው። እዚህ እቃ ላይ የጨመርነው ነገር የለም ማለት ነው። ይሄም ሜትር ከ50 አልጋ እንደዚሁ ማየት ትችላላችሁ። ይሄም ሜትር ከ50 አልጋ እንግዲህ ያው 3 አልጋ ነው በዚህ አይነት ያላቸው ማለት ነው። ይሄው ሌዘሩንም በአንደኛ ሌዘር ነው ይሄን አድርገን የሰራነው። 2 ኮሞዲኖች አሉት ማለት ነው። ያው 2ቱም ኮሞዲኖች ማየት ትችላላችሁ ማለት ነው። እንደዚሁም ይሄው ግርጌውን ማየት ትችላላችሁ። በጣም ጽድት ያለ ስራ ነው። ቀጣይም እንደዚሁ ይሄው በዚህ በተመሳሳይ ይሄው አልጋ አለ። ይሄም አልጋ እንግዲህ በጣም የማይሰለች አልጋ ነው። ያው በድጋሚ እነግራችኋለሁኝ። ዲዛይኑ በጣም ውብ ነው፣ የሚያምር ነው። ሁሉም ሰው ያየው ሰው ሁሉ የሚወደው አልጋ ነው። ይሄ ምንም ኮተት የሌለው ፍላት የሆነ አልጋ ነው። በጣም የሚያምር ነው። በተለያየ አይነት ከለርና በተለያየ አይነት ዲዛይን ቢሰራ ይሄ በጣም የሚያምር ነው። ራስጌውም ይሄው እንደምትመለከቱት ልከኛ የሆነ አልጋ ነው። 2 ኮሞዲኖች ጋር ነው። ይሄም በተመሳሳይ ማለት ነው 2 ኮሞዲኖች ጋር ነው። 2ቱም ኮሞዲኖችን ማየት ትችላላችሁ። ያው ካሜራው ከገባላችሁ እንግዲህ 2ቱም ኮሞዲኖች ማየት ትችላላችሁ። የዚህ አልጋ ዋጋ እንግዲህ ያው 27000 ብር ነው ማለት ነው። ቀጣይ ደግሞ እንግዲህ ቲቪ ስታንዶችን ላሳያችሁ። እነዚህ ቲቪ ስታንድ እንግዲህ በጣም ጽድት ያሉ ቲቪ ስታንድ ናቸው። ለመጀመሪያ ጊዜ እየሰራኋቸው ነው እነዚህን ዲዛይኖች። ከዚህ በፊትም እንደዚሁ በተመሳሳይ ሰርቻለሁ። የተወሰነ ይቀራረባል እንጂ ይሄን እንደዚህ
ለየት አድርጌ ነው ይሄን የሰራሁት። ይሄን ዲዛይን የተለያዩ እቃዎችን መደርደር ይችላሉ እንደ ፍላጎታቸው ማለት ነው። እንደዚሁም ደግሞ ያው መሀከል ላይ ሁለት መሳቢያዎች አሉት። ይሄ ቲቪ እንግዲህ ይሄ በደንብ አድርጎ እስከ 43 ኢንች ድረስ መያዝ ይችላል ማለት ነው። ይሄ 43 ኢንች ድረስ መያዝ ይችላል። ዲዛይኖቹ ራሱ በጣም ጽድት ያለ ዲዛይን ነው። እንግዲህ ይሄ ነጭ በጥቁር ነው ይሄ የተቀባው ቀለሙ ማለት ነው። ነጭ በጥቁር ነው። ቀጣይም እንደዚሁ ይሄው ይሄንንም ቲቪ ስታንድ ማየት ትችላላችሁ። ይሄንንም ማየት ትችላላችሁ። ሶስቱ አጠቃላይ ተመሳሳይ ናቸው። ሶስቱንም ማየት ትችላላችሁ። ሶስቱም ቲቪ ስታንድ ተመሳሳይ ናቸው ማለት ነው። ከዳር እስከ ዳር ማለት ነው። ከዳር እስከ ዳር ተመሳሳይ ናቸው። ቅቡን ጽድት አድርገን ይሄን የቀባ ነው። ይሄንን ቀለሞቹ ማለት ነው ጽድት አድርገን የቀባ ነው። ይሄው ማየት ትችላላችሁ። ይሄንን ውስጡን ሁሉንም ጽድት አድርገን እነዚህን የሰራናቸው። ይሄ ሁለቱ እነዚህ የተለያዩ እቃዎችን ይይዛሉ፣ በደንብ አድርገው ይይዛሉ ማለት ነው። ስለዚህ ይሄው ከላይም እንደዚሁ ቴብሉን ማየት ትችላላችሁ። ቅቦቹ ቴብሎቹንም ያው በተቻለ መጠን ለማሳመር ሞክረናል ማለት ነው። ቅቦቹንም ይሄው እንደዚሁ ማየት ትችላላችሁ። ይሄው እነዚህን ቅቦች እንግዲህ ጽድት ያሉ ቅቦች ከላይ ያው ለየት ያለ ነገር ለመስራት ብዙ ጊዜ እንጥራለን ማለት ነው። ይሄ ጥቁር ነው የነበረው ይሄንን እንግዲህ ይሻላል ብዬ ነው ይሄን ቀብቻለሁ ማለት ነው። በጣም አሪፍ የሆኑ ቲቪ ስታንዶች ናቸው። እንግዲህ እነዚህም ሶስቱም የሶስቱ እህቶቻችን ቲቪ ስታንዶች ናቸው ማለት ነው። እንግዲህ የነዚህ ቲቪ ስታንድ ዋጋዎች ማለት ነው 18 ሺህ ብር ናቸው። ሶስቱም 18 ሺህ ብር ናቸው።